ክብራትና ክብራን እንደምን አላችሁ? ዛሬ የምንዘክረው አንድን የሀገር ታሪክ ሲሆን ይሄውም ተራ ታሪክ አይደለም። ዛሬ የምንተርከው በጠመንጃ ፈሙዝ በጋዝ ጭስና በክህደት ሰንሰለት ያልተንበረከክን የኢትዮጵያዊነትን ጽኑ መንፈስ እንጂ። ሚያዝያ 27 ይህ ቀን የሌሊቱ ጨለማ ተገፎ የኢትዮጵያ ትንሣኤ የታወጀበት የ5 ዓመቱ የፈተና እሳት አልቆ በነጻነት አየር የታገስንበት የታየበት ታሪካዊ ማህተም ጭምር ነው። አባቶቻችንና እናቶቻችን ለዚህች ለምለም ምድርም ሲሉም ደማቸውን እንደ ውሃ ያፈሰሱበት አጥንቶቻቸውንም እንደ አጥር ከትረው የሉዓላዊነትን ምሰሶ ያቆሙበት ዕለት ነው ሚያዝያ 27። ዛሬ የድልን ሽታ የአርበኝነትን ወኔና የአይበገሬነትን ትርክት ይዘን ወደ ታሪኩ ማህደር እንዘልቃለን። ለተወሰነ ደቂቃ አብራችሁን ቆዩ። ሚያዝያ 27 የኢትዮጵያ የድል በዓል በሀገሪቱ ታሪክ ውስጥ ትልቅ ስፍራ ካላቸው ቀናት መካከል አንዱ ስለመሆኑ ታሪክ ይነግረናል። ይህ ቀን በዋናነት የሚታወቀው ወይም የሚታወሰው የኢትዮጵያ አርበኞችና ህዝቦች በፋሽስት ጣሊያን ላይ የተቀዳጁትን ድልና የ5 ዓመቱን የመከራ ዘመን ማብቃቱን ለማብሰር የተከናወነ መልካም ጊዜ መልካም ወቅት። ስለ ቀኑ ዝርዝር በርካታ መረጃዎችን ማለትም ይቻላል። በተለይም ታሪካዊ ዳራውን ሚያዝያ 27 ቀን 1933 ዓ.ም የድል ቀን መሆኑን፣ ለምን ሚያዝያ 27 ተመረጠና የአርበኞች ተጋድሎ ሚናና በዓሉ የሚከበርበት መንገድስ በትንሹ ምን ሊመስል ይችላል እናስዳስሳችሁ። የታሪካዊ ዳራው እንዲህ ይላል። እንደ ኢሮፓ አቆጣጠር በ1936 ፋሽስት ጣሊያን ኢትዮጵያን በግፍ ከወረረች በኋላ ለ5 ዓመታት 1928 እስከ 1933 ዓ.ም በመላው ሀገሪቱ ከፍተኛ የአርበኝነት ተጋድሎ ሲደረግ ቆይቷል። አርበኞቹ በየዱሩና በየጥቅጥቅ ጫካው እየተዋጉ የወራሪውን ኃይል ሰላም በመንሳት አዳክመውት እንደነበርም ይኸው ታሪክ ይነግረናል። የድል ቀኑ ሚያዝያ 27 ቀን 1933 ዓመተ ምህረት ሲሆን በዚህች ዕለት በ5 ዓመቱ የጦርነት ዘመንም የተሰደዱት ቀዳማዊ ኃይለ ሥላሴ አዲስ አበባ በድል የገቡበት ወቅትም ነው። ይህ ቀን የኢትዮጵያ ሰንደቅ ዓላማ በነጻነት ተመልሶ የተሰቀለበትና ጣሊያን ወራሪ ኃይል በይፋ ማብቃቱ የታወጀበት ታሪካዊ ወቅትም ጭምር ነው። የሚያዝያ 27 ቀን መመረጥ ከዚህ ቀደም የጣሊያን ጦር አዲስ አበባን ከወረረበት ዕለት ወይም ሚያዝያ 27 ቀን 1928 ዓ.ም ጋር የተያያዘ ታሪካዊ ዳራም አለው። ጣሊያን አዲስ አበባን የተቆጣጠረችው በዚህ ቀን በመሆኑ ከ5 ዓመታት በኋላ በዚሁ ዕለት ድሉ መበሰሩ የወራሪውን ኃይል ውድቀትና የኢትዮጵያን ትንሣኤ በግልጽ የሚያሳይ ምልክት ተደርጎም ተወስዷል። ይህ በእንዲህ እንዳለም የአርበኞች ተጋድሎ ሚናን ስንመለከትም ለዚህ ሀገራዊ ድል መገኘት የኢትዮጵያ አርበኞች የማይተካ ሚና የተጫወቱ ስለመሆናቸውም ማስታወስም ግድ ይለናል። ነራስ አበበ አረጋይ፣ በላይ ዘለቀ፣ አቡነ ጴጥሮስ የካቲት 12 ሰማዕታትና በርካታ ስማቸው የማይጠቀስ አርበኞች የከፈሉት መስዋዕትነት የድሉ መሰረት ነው። እንዲሁም የእንግሊዝ ጦርና ሌሎች የጋራ ኃይሎች በወቅቱ የነበራቸው ድጋፍ የሚታወስ ሁነት ጭምር እንደነበርም በዚሁ በታሪክ ተመዝግቦ ተቀምጧል። በዓሉ የሚከበርበትን መንገድ ስናነሳም በየዓመቱ ይህ ቀን ሲታሰብ በተለይም አዲስ አበባ ሚያዝያ 27 አደባባይ ወይም 4 ኪሎ በሚገኘው የድል ሐውልት ስርም የአበባ ጉንጉን የማስቀመጥ ስነ ስርዓትም ዘወትር ይከናወናል። የቀድሞ አርበኞች በክብርና በኩራት የያዙትን ኒሻንና አልባሳት ለብሰውም ይገኛሉ። የኢትዮጵያ የቁርጥ ቀን ልጆችም ለሀገራቸው ነጻነት የከፈሉት መስዋዕትነት በንግግሮች በግጥሞችና በኪነ ጥበባዊ ሥራዎችም የሚዘከሩበትም ዕለት ነው። በአጠቃላይ ሚያዝያ 27 ቀን የኢትዮጵያ የሉዓላዊነት የጽናትና የአይበገሬነት ምልክትም ጭምር ነው። ትውልዱ የዛሬዋን ሀገር ለማስረከብ አባቶችና እናቶች ምን ያህል ዋጋ እንደከፈሉም የሚረዳበት ትልቅ የትምህርት ቀን፣ ትልቅ አሻራ የተጣለበትም ዕለት ሚያዝያ 27 የኢትዮጵያ የሉዓላዊነት የጽናትና የአይበገሬነት ምልክት መሆኑንም የሚያጠናክሩ ነጥቦችም በዝርዝር መጥቀስ የሚቻል ቢሆንም የተወሰኑትን ለማሳየነት ያህል ማንሳት ይቻላል። አንዱ ማሳያ የሉዓላዊነት ዳግም ማረጋገጫ መሆኑ ነው። ሚያዝያ 27 ቀን 1933 ዓ.ም ኢትዮጵያ በዓለም ካርታ ላይ እንደ ሀገር የመቀጠሏ ዋስትና የተረጋገጠበትም ዕለት የሰንደቅ ዓላማ ክብር ሌላውና መሰረታዊ ነጥብ ሲሆን ለ5 ዓመታት ወርዶ የነበረው የኢትዮጵያ ሰንደቅ ዓላማ በይፋ ተመልሶ የተሰቀለበት ይህ ድርጊት ለዓለም ማህበረሰብ ኢትዮጵያ በቂ ግዛት ስር የማትወድቅ
ነፃ ሀገር መሆኗንም ዳግም ያበሰረ ክስተትም ጭምር ነው። ሶስተኛው ነጥብ ደግሞ የመንግስት መዋቅር መመለስ ነው። ይህ የሚያዝያ 27 የኢትዮጵያ የሉዓላዊነት ክብር የፋሽስት ጣሊያን አስተዳደራዊ መዋቅር ፈርሶ የኢትዮጵያ መንግስታዊ ስርዓት በራሱ ዜጎች መመራት የጀመረበትና የውጭ ወራሪዎች የነበራቸው የበላይነት ያበቃበት ዕለትም ጭምር የጽናትና የትዕግስት ተምሳሌቷ ኢትዮጵያውያን በ5 ዓመቱ የመከራ ዘመን ያሳዩት ጽናት ለዚህ ድል መሰረትም ነው። ሳይበገሩ መቆየት የሀገር መገለጫም ጭምር ነው። ወራሪው ኃይል አዲስ አበባንና ትልልቅ ከተሞችን ቢቆጣጠርም አርበኞች ግን በዱርና በገደል ሆነው የኢትዮጵያን ነጻነት ለሰከንድም ቢሆን አሳልፈው አልሰጡም። የስነ ልቦና ጥንካሬው ሌላው ጉዳይ ሲሆን ህዝቡ በኬሚካል ጋዝ ጭምር ጥቃት እየደረሰበት የአርበኞች ቤተሰቦች እየታሰሩና እየተገደሉ ለነጻነት ያላቸውን ጽኑ እምነት አጥብቀው መቀጠላቸው ወይም ደግሞ በእምነታቸው ጥብቅ መሆኑ የቁሳዊ ጥንካሬም ሳይሆን የሞራል ጥንካሬ ውጤት መሆኑንም ይህ ቀንና የአባት አርበኞቻችን ገድል በግልጽ ቁልጭ አድርጎ ያሳያል። የአይበገሬነት ማረጋገጫ ኢትዮጵያ በወቅቱ በጦር መሳሪያ ዘመናዊ ከሆነውና የአየር ኃይል የበላይነት ከነበረው የፋሽስት ጦር ጋር ተጋጥማ ማሸነፏም ይኸው የአይበገሬነቷን ትልቅ ማሳያ አድርጎትም ቀጥሏል። የጠላት ስትራቴጂካዊ ውድቀትንም ኢትዮጵያ ተጎናጽፋለች። ጣሊያን ኢትዮጵያን ተቆጣጥሬያለሁ ብሎ ለዓለም ቢያውጅም አርበኞቹ በየአቅጣጫው በከፈቱት የማያቋርጥ የደፈጣ ውጊያ ጠላት የገባበትን ምድር እንደ ሲኦል እንዲቆጥረው አድርገውታል። ይህ ቀን አፍሪካዊ ኩራትም ጭምር ነው። ይህ ድል ለኢትዮጵያ ብቻም ሳይሆን በመላው ዓለም ለሚገኙ ጥቁር ህዝቦችና በቅኝ ግዛት ስር ለነበሩ የአፍሪካ ሀገራት ነጭን ማሸነፍ ይቻላል የሚል ትልቅ ተስፋንና የአይበገሬነት መንፈስንም የዘራ ዘር የታሪካዊ ትስስሩም አንዱ ማሳያ ነው። ሚያዝያ 27 1928 ከ1933 ጋር የድሉ ዕለት ሚያዝያ 27 መሆኑ በራሱ ትልቅ ትርጉም አለው። በ1928 ዓ.ም በተመሳሳይ ቀን ጠላት በኩራት አዲስ አበባን ወሮ ሲገባ በ1933 ዓ.ም በተመሳሳይ ቀን ውርደትን ተከናንቦ ወጥቷል። ይህ አጋጣሚ ኢትዮጵያ ለጊዜው ልትገፋ ትችላለች እንጂ አትሸነፍም የሚለውን የአይበገሬነት እውነታ የታሪክ መስታወት ቁልጭ አድርጎ አስቀምጦታል። ይህ ቀን የህብረትና የአንድነት ውጤት ጭምር ነው። የኢትዮጵያ ህዝብ በአንድነት ሲቆም የሚያገኘው ኃይልና የሚያገኘው ጉልበት ከሁሉም ብሔረሰቦች የተውጣጡ አርበኞች እናቶች ስንቅ በማዘጋጀትና መረጃ በማቀበል እንዲሁም የሃይማኖት አባቶች በአንድ ዓላማ መቆማቸው ለሉዓላዊነት መከበር ወሳኝ ነበር። በአጠቃላይ ሚያዝያ 27 የኢትዮጵያ የቁርጥ ቀን ልጆች ደምና አጥንት ውጤት በመሆኑ ሀገሪቱ በማንኛውም ጊዜ የገጠሟትን ፈተናዎች በጽናት አልፋ ነጻነቷን አስከብራም እንድትቆም የሚያደርጋት ሕያው የድል ማህተምም ሆኗል። ሚያዝያ 27 የኢትዮጵያ የቁርጥ ቀን ልጆች የከፈሉት ውድ መስዋዕትነት ውጤትም ነው። ይህ ድል በአጋጣሚ የተገኘም ሳይሆን በጽናት በአንድነትና በሀገር ፍቅር እቶን ውስጥ አልፎ የተገኘ የወርቅ ዘውድ ጭምር ነው። ታሪካችን የሚያስተምረን አንድ ትልቅ እውነት አለ። ኢትዮጵያ ልትፈተን ትችላለች እንጂ አትሸነፍም። ሚያዝያ 27 ደግሞ የዚህ እውነት ሕያው ምስክር ነው። አባቶቻችን በደምና ባጥንታቸው ነጻ ሀገር አቆይተውልናል። የኛ የዛሬቱ ትውልድ ኃላፊነት ደግሞ ይህን በታላቅ መስዋዕትነት የቆመች ሀገር በእውቀት በሥራና በአንድነት አጽንቶ ለቀጣዩ ትውልድ ማሻገር ትልቁ የቤት ሥራ ሆኖ ከፊታችን ተደቅኗል። የአርበኞቻችን ዝክረ ታሪክ ለዘላለም በክብር ይኖራል። ሚያዝያ 27 ሁሌም በልባችን የነጻነትና የድል ፋና ሆኖም ይበራል። ሰላም።